ዛይለም ንባቡ አለ ንባቡ ይላል ኤፍሬምዬ በደንብ አላስተዋለው ከሆነ አላቅም። ይሄው ምን ይላል ንባቡ? አባታችን አብርሃም ይስሐቅን በመሰው በቀረበ ጊዜ በስራ የጸደቀ አልነበረም። ምን ይላል? እምነት ከስራው ጋር አብሮ ያደርግ እንደነበር በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍም አብርሃም እግዚአብሔር አመነ ጽድቅ ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ስለዚህ አብርሃም በስራ ጸደቀ፣ እምነቱን በስራ በመግለጡ ጸደቀ ይላል። አብርሃም በእምነት ጸደቀ ብቻ ብሎ አይደለም የሚዘጋው። ምን ብሎ ይዘጋዋል? የአብርሃም እምነቱ አጸደቀው ማለት ይላል። እዚህ ጋር ሲታዩት ይኸው እምነት ከስራው ጋር አብሮ ያደረገ ስለነበረ በስራ እምነት እንደተፈጸመ ይላል። ስለዚህ እምነት በስራ ተፈጽሟል። አብርሃም ደግሞ ከዛ የተነሳ በእምነቱም በስራው በመግለጹ ጸደቀ ይላል። ይሄ ቃል በቃል ንባብ ነው። እዛ ጋር ሶሪ ስለገባው ፖዝ ላድርግ። እዛ ጋር ኢቭን የአብርሃም ህይወት ራሱ ከስራ ውጪ የተለየ ነው እንዴ? ለምሳሌ አሁን አብርሃም ራሱ ይስሐቅን ለመሰዋት እንደ በግ ይዞት መሄዱ ራሱ አክሽን አይደለም፣ ስራ ማለት ነው። እኛ ምን እናምናለን መሰለህ? መታዘዝ ነው። አብርሃም ባይታዘዝ ኖሮ ትዕቢተኝነት ነው፣ ማመኑ ከንቱ ናት። ምክንያቱም አብርሃም ውጣ ሲባል እግዚአብሔር አምኖ ወጣ። ልጅን ሰዋ ሲባል አይ አልሰዋም ቢል ምኑን ታመነ? ለእግዚአብሔር። ስለዚህ ማመን በመታመን ይፈጸማል ብለን እናምናለን። ለምሳሌ አዳም የማመን ችግር አልነበረበት የመታመን እንጂ። አዳም እኮ እግዚአብሔር አልካደም፣ ለእግዚአብሔር መታመን የከበደው። አብርሃም እግዚአብሔር ውጣ ወደ ማሳይ ቦታ ወጣ ሲለው እግዚአብሔርን አምኖ ወጣ። አምኖ ብቻ ወጣ አይደለም፣ እግዚአብሔር ደግሞ ልጅን ሰዋ አለው። አይ አልፈልግም ቢልስ አይሆንም። ተገረዝም ተብሏል እኮ በጣም ብዙ ነገር አድርግ ተብሏል። እግዚአብሔር በእነዛ ነገሮች አርግ የተባለው ነገር በእምነት በስራ ባገልጣቸው ነው። ከእምነት በኋላ አክሽን ራሱ ይታይ የአክሽን ስቴፕ አለ ማለት ነው። እምነትና እኛ እምነትና ጽድቅ የጽድቅ ስራ የሚነጣጠሉ አይደሉም። ምክንያቱም ከእምነት የተለየ ከስራ የተለየ እምነት የሞተ ነው ስለሚል እምነትና ምግባር ተለያይቶ አይታወቁም፣ አይሄዱም። የአንድ ሳንቲም ሁለት ገጽታ ናቸው። አንዱ ከአንዱ የሚቀድም አንዱ ከአንዱ የሚለይ አይደለም። ምክንያቱም አጋንንትም ያምናሉ አለማመንማ። አጋንንትም እኮ የእግዚአብሔር ልጅ እንደሆነ ያምናሉ። የአጋንንት እምነት አለ፣ የሚያድን እምነት አለ። የአጋንንት እምነት አያድንም። ያዕቆብ እንደውም እዚህ ለምንድን ነው የሚለው? አጋንንትም እኮ ያምናሉ ነው የሚለው። ታዲያ አንተ እምነት እንደው ልዩነቱ ሲለን አጋንንት በምግባር አይገለጡ፣ እምነታቸው አያድናቸው። ምክንያቱም በምግባር በፍሬ አይገለጡ። የእግዚአብሔር ልጅ እንደሆነ እኮ ክርስቶስን እኮ አይክዱ። ባይዘወይ የካዱት እኮ አይሁዶችና ፈሪሳውያን ናቸው። የእግዚአብሔር ልጅ ልታጠፋ መጣ ብሎ እኮ አጋንንት መስክሯል። ይህ መመስከሩ ግን የእግዚአብሔር ልጅ ነው ብሎ ማመኑ አዳነው አላዳነው? ስለዚህ ከእምነት የተለየ ከስራ የተለየች እምነት የሞተች ናት። ይኸው እዚህ ጋር መጨረሻ ላይ እንዲሁ ከስራ የተለየ እምነት የሞተ ነው በቃ። ስለዚህ እምነትና ስራ ተለያይቶ አይታወቁም። አንደኛ ይሄ ነው። ሌላው በተደጋጋሚ ሮሜ መልእክት ላይ ቅድም ሲነሳ ይቻላል። ሮሜ ላይ ስራ እንዴ ሮሜ ስለምንድን ነው የሚያወራው? ለምንድን ነው አንደርስታንድ የማናደርገው? ቅዱስ ጳውሎስ ሮሜ መልእክቱ ላይ ስራ እያለ ገላትያ ላይ ሮሜ ላይም ሲያወራ ምን እያለ እንደሆነ እስቲ እናዘይ። ለምሳሌ ሮሜ 3 ሲጀምር ከቁጥር 1 ጀምሮ የሚያወራው ስለ ግርዘት ነው የሚያወራው። ምን ይላል? እንግዲህ አይሁዳዊ ብልጫው ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጥቷቸው ታዲያ ምንድን ነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔር ተመኝ ያስቀራልና እንዲሁ አይሁን ይልና እያወራ ያለው ስራ እያለ ነው የሚተናገር ያለው ቅዱስ ጳውሎስ ይሄንን ነው። ምክንያቱም አይሁዶች በግርዘታችን ድነናል፣ በግርዘታችን ጸድቀናል እያሉ ይመኩ ነበረ። ስለዚህ ምን እያላቸው ነው ቅዱስ ጳውሎስ? በግርዘታችሁ አልጸደቃችሁም፣ የዘላለም ሕይወት የሚገኘው በግርዘት አይደለም በስራ አይደለም እያለ ያለው ይሄንን ነው። ያለበለዚያማ ኢየሱስ ክርስቶስ በዳግም ምጽአት ላይ ብራብ አላበላችሁኝ፣ ብጠማ አላጠጣችሁኝም የሚለው ሀሳብ ሊጋጭ ነው። እዚህ ጋር ታዲያ ስራ እያለ ያለው ቅዱስ ጳውሎስ ምንድነው ቢባል ክፍሉ ራሱ እያወራ ያለው አውዱ ስለምንድን ነው? የአይሁዳዊ ብልጫው ምንድን ነው? ምክንያቱም ከአሕዛብ የመጡ አሉ፣ ከአይሁድ ደግሞ በጥምቀት የመጡ አሉ፣ በግርዘት የተገረዙ ግን በኋላ የተጠመቁ፣ አሕዛቦች ደግሞ ያልተገረዙ ግን ደግሞ በጥምቀት ነው የመጡ። ስለዚህ አይሁዶች እነዚህን አሕዛብን ያስጨንቁ ነበረ፣ እኛ እኮ በግርዘት የበለጥነን እያሉ። ስለዚህ ምን አለ ቅዱስ ጳውሎስ? የእናንተ የሕግ ስራ ምን ይጠቅማቸዋል? መገረዛችሁ የኦሪቱ መስዋዕት ምን ይጠቅማቸዋል እያለ ነው እንጂ መልካም ምግባር በነዳያንን ማብላት ባልንጀራ እንደራስ አድርጎ መውደድ የሕግ ሁሉ ፍጻሜ እኮ ነው። ባይዘው እግዚአብሔርን መውደድና ባልንጀራ እንደራስ አድርጎ መውደድ እኮ የሕግ ሁሉ ፍጻሜ ነው። ስለዚህ ሮሜ ያወራ ያለው ስለምን እንደሆነ ፕሊዝ እንዲያው ትዊስት አታርጉት ወንድሞቻችን። ሕግ ስራ እያለ ያለው የትኛውን ነው? በመገረዝ በኦሪት መስዋዕቱ ያለው ነው እየተናገረ ያለው። የሚገርመው ነገር እንዲህ ይላል። እዛው ላይ ደግሞ ሌላም ክፍል ቅድም ተነስቶ ነበረ
ሮሜ ስንት ተነስቶ ነበር? ሮሜ 2ም ተነስቶ ነበር። ሮሜ 2ንም እንየው እስቲ። ሮሜ 2:13 ተነስቶ ነበር። ምን የሚል በእግዚአብሔር ፊት ሕግን የሚያደርግ ምንድነው አይጸድቁም ይላል። ሮሜ 2:13 ግን ይሁት በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ ይላል። እና ሊጋጭ ነው እንዴ? ቅድም ሕግ አያጸድቅም አለም ጳውሎስ፣ መልሶ ደግሞ ሕግ የሚያደርጉ ደግሞ ይጸድቃሉ አለ። ስለዚህ ማጥራት ያስፈልጋል ማለት ነው። ሕግ የተባለው ምንድነው? ስራ የተባለው ምንድነው የሚለውን በደንብ ጠንቅቆ ማንበብ ይፈልጋል። ሮሜ 2:6 እና 7 ከፍለን ስናነብ እንዲላል ይሁት እርሱ ለእያንዳንዱ እንደ ስራ ያስረክባል ደግሞ ይላል። በበጎ ስራ በመጽናት ምስጋናና ክብርን የማይጠፋውንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል ይላል። እንዴ ለምን ይሄን ከፍላችሁ አታነቡትም? ፕሮቴስታንት ወንድሞቻችን ከታች ብቻ ህግ አያጸድቅም የሚለውን ይዛችሁ ከላይ ግን ምን ይላል? ስራ ያጸድቃል እኮ ያለው። ይሄው በበጎ ስራ በመጽናት ምስጋናና ክብር የማይጠፋውንም ህይወት ለሚፈልጉ ይላል የዘላለም ህይወት ይሰጣቸዋል ይላል። ይሄ የበጎ ስራ የተባለው ስለመገረዝ አይደለም እንጂ ምክንያቱም መገረዝ አለመገረዝ አይጠቅምም። ስለዚህ በበጎ ስራ በመጽናት መልካም ስራ በማድረግ የዘላለም ህይወት ይገኛል። በበጎ ስራ በመጽናት ምስጋናና ክብርን የማይጠፋውንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል ይላል። እዛው ሮሜ መልእክቱ ላይ እዛው ዝቅ ብሎ ደግሞ ይላል በእግዚአብሔር ፊት ህግን የሚያደርጉት ይጸድቃሉ እንጂ ህግን የሚሰሙ አይጸድቁም ይላል። ሮሜ 3 ላይ ያለውን ደግሞ ላንሳ። ቅድም ተነስቶ ነበር ወንድማችን ያነሳው ሮሜ 3:1 ላይ ያለው ነው። ሮሜ 3:24 ላይ ቅድም ዮኒ ያነሳውንም አንድ ላይ ለመልሰው እዩት። እዚህ ጋር በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ብሎ ቅድም ዮኒ ደጋግሞ ሲያነሳ ነበር። እሺ አንድ ይቃለች አንድ ይቃ ጨምራለሁ። እሺ እርሱም እዩት እዚህ ጋር ከላይ ስለ መገረዝ አወራና ስለ መገረዝ ነው እያወራ ያለው። ህግ እያለ ያለው ስለ መገረዝ ነው። ከዛ 24 ላይ ዝቅ ብሎ ይላል 25 እዩት። አሁን ግን ይላል ይህም የህግ ስራ በመስራትና ስጋ የለበሰው ሁሉ በእሱ ፊት ስለማይጸድቅ ነው አለና በእርሱ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ስለዚህ በግርዘት አይደለም፣ የኦሪትን ህግ በመጠበቅ አይደለም፣ የመቅደሱን ህግ በመጠበቅ አይደለም፣ በእንስሳት መስዋዕት አይደለም። በምንድን ነው? ከዚህ በኋላ የአይሁዳዊ ብልጫው የለም። አይሁዳዊም ግሪካዊም አህዛብም ቢሆን በማመን የጽድቅን ህይወት ያገኛሉ እያለ ነው እንጂ የህግ እዛው በነካጂ ሮሜ 2:25ን እስቲ ያንብብልኝ። እሺ ሮሜ 2:25 ደግሞ እንዲህ ይላል ህግን ብታደርግ መገረዝ ይጠቅማል፣ ህግን ተላላፊ ብትሆን ግን መገረዝ አለመገረዝ ሆኗል ይላል። ስለዚህ ህግ እያለ እያወራ ያለው ቅዱስ ጳውሎስ በየአውዱ ሲፈታ ስለ መገረዝ ያወራል፣ ደግሞ ስለ መልካሙ ህግ ደግሞ ያወራል፣ ስለሚያጸድቀው ህግም ያወራል። ስለዚህ እሱን ያዙልኝ። ማጠቃለያ ሐሳብ ሰጥቼ ላቁም። ቆላሲያስ ላይ እንዲህ ይላል። ቆላሲያስ ላይ በጣም ይቅርታ ሰዓት ቆላሲያስ 1:10 እስከ 12 እንዲህ ይላል። ምን ይላል? ይሁት በበጎ ስራ ሁሉ ፍሬያችሁ እያፈራችሁ በእግዚአብሔር ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገሩ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይላል። በምን በበጎ ስራ ሁሉ ፍሬ እያፈራችሁ ይላል። እግዚአብሔር እንጨርሻለሁ። እዚህ ጋር ምንም እኮ ምን የከሸፈ ትውልድ ነው። አሜን አይልም እኮ አሜን አትልም። እንደዚህ አይነት ወንጌል እየሰማ አንተን በሆነ ተወርውሬ ነበር ኮሜንት ውስጥ ምገባው። ለመሳደብ ቢሆን አፍህ ክፍት ነው፣ ረጅም ነው። ስድብ ለመጻፍ ቢሆን እንዲህ ያለ ነገር እዚህ ቲክቶክ ላይ በታሪክ ሰምተህ አታውቅም በነገር ላይ